ትግራይ ምን ላይ ናት? ሀገራዊ የምክክር ኮሚሽን መድረክስ? ምክክር የሚለውን የአማርኛ ቃል በጣም ሊገልጸው የሚችለው ዲያሎግ የሚለው የእንግሊዘኛ ቃል ነው። ዲያሎግ የሚለው የእንግሊዘኛ ቃል የመጣው ደግሞ ዲያና ሎጎስ ከሚሉ የግሪክ ቃላት ሲሆን ዲያ ማለት መናገር ሲሆን ሁለተኛው ሌጅን ከሚለው ጋር የሚመሳሰለው ሎጎስ ነው። ሎጎስ በግሪክ ሎጂክ ምክንያታዊ በሆነ መንገድ ከመነጋገር ጋር የሚገናኝ ነው። ስለዚህ ዲያሎግ መወያየት፣ መነጋገር ከዚህም አልፎ መፈላሰፍንም ሊጨምር ይችላል። በጥንት ግሪክ ዲያግተራ ንግግር ብቻ ሳይሆን በፖለቲካ መወያያ፣ በዲሞክራሲ የምርጫ ቅስቀሳ ማድረጊያ፣ በሕግ መከራከሪያ፣ በፍልስፍና ደግሞ መፈላሰፊያና ፍልስፍናን ማስተማሪያ የሆነ ሰፊ ትርጉም ያለው ነው። በፍልስፍና በስፋት የሚታወቀው ሶቅራጥስ ተማሪዎቹን የሚያስተምረው ከጽሑፍ ይልቅ በዲያሎግ ስለነበር የዚህ አይነት የፍልስፍና መንገድ ጀማሪ ተደርጎ ይወሰዳል። ዲያሎግ በፍልስፍና ተቃራኒ ነገሮች ከማወዳደር ጋር የሚታይበት ገጽታው በተለይ ሄጌል የተባለው ፈላስፋ ጋር ጎላ ይላል። ከሄጌል በፊት ሄራክሊተስ የሚባል የጥንት ግሪክ ፈላስፋ ተቃርኖን የማስታረቅ ፍልስፍና የነበረው ሲሆን ከሄጌል በኋላ ደግሞ ካርል ማርክ ከቁስ አካላዊ ዘዬ ፍልስፍናው እንዲሁ የመደብ ተቃርኖን የማቃረንና መፍትሄ የማግኘት ፍልስፍና አዳብሮበታል። በአጠቃላይ ዲያሎግ ወይም በአማርኛ ምክክር ተቃራኒ ነገሮችን የማጣጣም ልዩነትን የማስታረቅ ትርጉም ያለው ሆኖ እናገኘዋለን። በኢትዮጵያ በዚሁ የምክክር መርህ መሰረት ትግራይ ባትወከልበትም በሕግ በተቋቋመ ተቋም እየተከናወነ የሚገኝ ሲሆን ይህ ተቋም የኢትዮጵያ ሀገራዊ የምክክር ኮሚሽን ይባላል። የኢትዮጵያ ሀገራዊ የምክክር ኮሚሽን በሁሉም ክልሎች ላለፉት ዓመታት የምክክር ፕሮግራሙን አሳክቶ የቀረው በትግራይ ብቻ ነበር። ኮሚሽኑ ከሰሞኑ ትግራይን በሚመለከት በትግራይ ክልል የተሳታፊዎች ልየታና አጀንዳ የማሰባሰብ ሂደትን መድረክን በአዲስ አበባ ይፋ አድርጓል። ስለሆነም ስላለው መድረክ ከማንሳታችን በፊት ስለ ሀገራዊ የምክክር መድረክ አካሄድ መሰረተ ሀሳብ መነሻ በማድረግ የትግራይን የምክክር ሂደት በሚመለከት አንዳንድ ነጥቦችን እያነሳ እንወያያለን። በትዕግስት ተከታተሉን ዘንድ በአክብሮት እንጠይቃለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። አንደኛ፣ የምክክር መድረክ አካሄድ መሰረተ ሀሳቦች። እንደ መርህ ልንከተለው የምንችለው የመጀመሪያው ጉዳይ ምክክር በየትኛውም ጊዜ፣ በየትኛውም ቦታ፣ በየትኛውም ሁኔታና ለየትኛውም ሕዝብ የሚያስፈልግ መሆኑ ነው። ማንኛውም የማህበረሰብ ክፍል ባህሉ ቢለያይም ምክክር የማያስፈልገው ማህበረሰብ የለም። እንደ ሁኔታው ችግሩ ቢለያይም የሰው ልጅ ሀሳብ ልዩነት የሚፈታው በግጭት ሳይሆን በምክክር ነው። በታሪክ ብዙ ማህበረሰቦች ልዩነታቸውን በኃይል ለመፍታት ሞክረው አንዳንዶቹ አሁንም የሉም፣ ሌሎቹ በሌላ ተተክተዋል። ስለዚህ የሰው ልጅ ልዩነት የሚፈታው በምክክር መሆኑ መሰረታዊ ባህሪው ነው። በሁለተኛ ደረጃ መወሰድ ያለበት ቁም ነገር ምክክር ዝም ብሎ የማይካሄድ መሆኑ ላይ ነው። ምክክር ሁለንተናዊ አካሄድ አለው። ይህም ቅድመ ምክክር፣ ምክክርና ድህረ ምክክር ተብሎ ይከፈላል። ምንጊዜም የምክክር ሂደት በማን፣ ለምን፣ መቼ፣ የት፣ ስለምን የሚሉ ትርጉም ያላቸው ጥያቄዎችን መመለስ ይኖርበታል። በሶስተኛ ደረጃ የምክክር ሂደት ሙሉ ውክልና ወይም ማንን ይወክላል፣ በምን መረጃና ማስረጃ፣ እስከምን ድረስ፣ በማን በኩል፣ ህጋዊና ሞራላዊ መሰረቱ ምንድነውና ሁለንተናዊ አሳታፊነትን ከአጀንዳ ከተሳታፊ ስብጥርና ከአካታችነት አንጻር ሁሉንም የህብረተሰብ ክፍሎች ማለትም ከሴት፣ ከአካል ጉዳተኞች፣ ከምሁራን፣ ከነጋዴዎች፣ ከመንግስት ኃላፊዎች፣ ከሙያ ማህበራት ወዘተ ሳይንሳዊ አካሄድን ተከትሎ መያዝ አለበት። አራተኛው ምክክር ለማካሄድ የሚያስችል ምቹ የደህንነት ሁኔታ፣ የጸጥታና የሰላም ሁኔታ እንዲሁም ጤናማ የስነልቦና ዝግጅት መኖር ያለበት ሲሆን አምስተኛው ተአማኒ የሀገራዊ ምክክር መድረክ መሪና አሰባሳቢ ያስፈልጋል የሚሉት ጉዳዮች ወሳኝ ናቸው። ሁለተኛ፣ ትግራይ ምን ላይ ናት? ከላይ ከተጠቀሱ ሂደቶች አንጻር ትግራይ ምን ላይ ትገኛለች? ትግራይ ከመቼውም ጊዜ በላይ በታሪኳ አይታ በማታውቀው እጅግ ከፍተኛ ሁለንተናዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ውስጥ ትገኛለች። እነዚህ አስከፊ ችግሮች የተለያዩ ገጽታዎች ያላቸው ቢሆንም የመጀመሪያውና ዋነኛው ችግር የትግራይ ህዝብ በከፍተኛ ጸጥታና የደህንነት ስጋት ውስጥ ይገኛል። የትግራይ ህዝብ ፖለቲካሊ ከ20
ከ2013 ዓመተ ምህረት አንስቶ ከፌደራል ስርዓቱ ወጥቷል ማለት ይቻላል። ፌደራል ስርዓቱ በትግራይ አለ እንጂ ትግራይ በፌደራል ስርዓቱ ውስጥ የለችም። ፌደራል ስርዓቱ እንደ ስርዓት አንድ ወሳኝ ክልል የጎደለው ትግራይ አልባ የፌደራል ስርዓት ነው። ትግራይ በየትኛውም የፌደራል ተቋም ውስጥ በህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ አካላት እንዲሁም በከተማ መስተዳድሮች ውስጥ ህጋዊ ውክልና ተሳትፎና ተጠቃሚነት የላትም። ይህም በዛ እስካሁን የወጡና ተፈጻሚ እየተደረጉ ባሉ ሁለንተናዊ ፖሊሲዎች፣ ህጎች፣ ደንቦች፣ መመሪያዎችና አዋጆች ውስጥ የትግራይ ድምጽ የለም። ይህ ደግሞ የምክክር ኮሚሽኑን አመሰራረት ይጨምራል። ከ40 በመቶ በላይ የሚሆን የትግራይ ህጋዊ፣ ታሪካዊና ሞራላዊ ግዛት በወራሪዎች ተይዞ ይገኛል። ትግራይ በከፍተኛ የዘር ማጥፋት፣ የጦር ወንጀሎችና የወረራ ጥፋቶች ሁለንተናዊ የስነ ልቦና ጫና ውስጥ ትገኛለች። ትግራይ በሚሊዮን የሚቆጠር ተፈናቃይና በመቶ ሺዎች የሚሰደዱ ዜጎች ያሉባት ናት። ትግራይ በከፍተኛ ቀጥተኛ ባልሆነ ጦርነትና የጦርነት ስጋት ውስጥ ትገኛለች። ትግራይ በከፍተኛ የውስጥ የፖለቲካ ሽኩቻ ውስጥ ትገኛለች። እነዚህ ከብዙ በጥቂቶቹ ያሉና ዋና ዋና ነጥቦች ናቸው። ስለዚህ እውን በእንደዚህ ሁለንተናዊ ሁኔታ ውስጥ ያለ ህዝብ እንደምን ትርጉም ባላቸው የትላንት የዛሬና የነገ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ አጀንዳዎች ላይ በምልአት ሊሳተፍ ሊሞክር ይችላል? መድረኩን እንደ መድረክ ማካሄድ የሚቻል ቢሆንም ትግራይ አሁን ባለችበት ሁለንተናዊ ሁኔታ በፍጹም ትግራይ ሊወክል ይችላል ማለት አስቸጋሪ ነው። ለዚህ ደግሞ የተለያዩ ምክንያቶችን ማንሳት ይቻላል። መድረኩ እንደ መድረክ የትግራይ ህዝብ የተሟላ ውክልና የለውም፣ ሊኖረውም ፈጽሞ አይችልም። የትግራይ ህዝብ አሁን ተቀዳሚ አንገብጋቢ አጀንዳው የህልውና እንጂ ከህልውና ባሻገር ያለ ጉዳይ ተቀዳሚ ሊሆን አይችልም። አሁን የትግራይ ህዝብ በተጨባጭ በሁለንተናው የህልውና ትግል ውስጥ ይገኛል። ትግራይ አልባ የሆነ የፌደራል ስርዓትም ሆነ የፌደራል ተቋማት በቅድሚያ ትግራይን ማካተት አለባቸው። ያልተካተተ አካል ቢወያይም እንኳ የውይይቱን ውሳኔ የሚወስኑ አካላት ላይ ድምጽ ከሌለ ሀሳቡ መካተቱና አለመካተቱ በምን ያውቃል? ያረጋግጣል? እውን የትግራይ ህዝብ ሁለንተናዊ ምክክር ለማካሄድ የሚያስችል የስነልቦና ዝግጅት ላይ ይገኛል ወይ? በመሆኑ ምክክር ለማካሄድ የሚያስችል ቅድመ ሁኔታ ባልተሟላበት ሁኔታ ምክክር ማካሄድ ምክክሩን ፈጽሞ የተሟላ አያደርገውም፣ ሊያደርገውም አይችልም። ሶስተኛ፣ እንደ ትግራይ ሊነሱ የሚገባቸው ነጥቦች። ቀጥሎ ማየት ያለብን እንደ ትግራይ ሊነሱ የሚገባቸው የሀገራዊ የምክክር መድረክ አጀንዳዎችን ሲሆን ቀዳሚው ህገ መንግስቱ ነው። የትግራይን ህዝብ ከጄኖሳይድ፣ ከጦር ወንጀሎችና ከወረራ ፈጽሞ መታደግ አልቻለም። ስለዚህ እንደ ሀገር ህዝብን እንደ ህዝብ ከጄኖሳይድ፣ ከጦር ወንጀሎችና ከወረራ መጠበቅና መታደግ የሚያስችል ህገ መንግስት ያስፈልጋል። እውን ለምንስ መታደግ አቃተው ተብሎ ሊመረመር ይገባል። ፌደራል ስርዓቱ ትግራይ አልባ በመሆኑ ተጠያቂው ማን ነው? እንዲህ አይነት ጉዳዮችን እንዴት ዘላቂ እልባት መስጠት ይቻላል? ህዝብን እንደ ህዝብ በሐሰት ትርክትና ታሪክ የሚያባብሉ ግለሰቦችና ተቋማት ላይ እርምጃ ስለመውሰድ ስለምን ተቋማዊ እርምጃ ጠፋ? ምን ሊደረግ ይገባል? የጥላቻ ፖለቲካ በህግ ሊታገድ ይገባል። የጠላትነት ትርክት መግለጫና ቃለ መጠይቆች የሚሰጡ ግለሰቦች፣ ቡድኖች፣ የፖለቲካ ፓርቲዎችና ተቋማት በህግ ሊጠየቁ ይገባል። የህግ ተጠያቂነቱ በጄኖሳይድ ደረጃ ታይቶ ዝቅተኛው እድሜ ልክ ሊሆን ይገባል። ማንኛውም ዜጋ ከቦታ ቦታ ተንቀሳቅሶ የመስራት ሁለንተናዊ መብቱ ሊጠበቅ ብቻ ሳይሆን በየትኛው መንገድ ጉዳት ሲደርስበት በማንነቱ የተነሳ ለጉዳት ሲጋለጥ የክልል መንግስታት 100% ለጉዳቱ ተገቢውን ካሳ ከመክፈል ባሻገር በህግ በግልጽ ሊሰፍር ይገባል። ማንኛውም መንግስት የዜጎችን ደህንነትና ሰላም መጠበቅ ግዴታው ሊሆን ሳይፈጸም ሲቀር 100% ኃላፊነት ወስዶ ሊክስ ይገባል። የሚዲያ ፕሮፓጋንዳ ጸረ ህዝብ ሲሆን ምን ተጠያቂነት አለ? ማን ይጠብቀዋል? ህዝቡስ ህዝባዊ ሉዓላዊነቱን፣ ግዛቱን፣ ታሪኩንና ህልውናውን ሲነጠቅ የሚጠብቀው አካል ማን ነው? ስለምን ላይኖር ቻለ? ህዝባዊ በደል ላይ ህዝቦች ስለምን ባይተዋር ሆኑ? ያንዱ ህዝብ በደል ስቃይና መከራ ለሌላው የማይሰማው የማይጨበጥና የማይነሳሳበት ለምን ሆነ? የትምህርት ስርዓቱ ሀገራዊና ህዝባዊ መሰረት አልባ ስለምን ሆነ? ትውልዶች እንዳይግባቡ በማድረጉ ተጠያቂው ማን ነው? ሀገራዊ እሴቶች ተለይተው እንደ ሀገር ሊወጡ በህግ ሊደነገጉና ያንን ተላልፎ የተገኘ የትኛውም አካል በህግ ተጠያቂ ሊሆን ይገባል።
ሁለንተናዊ የኪነ ጥበብና የስነ ጽሑፍ ስራዎችን ከሀገራዊነትና ህዝባዊነት አንጻር ያላቸው ሚና ምን ይመስላል? ምን ሊሆን ይገባል? የትግራይ ችግሮች ለየት ያሉ የተወሳሰቡና ልዩ ትኩረት የሚሹ የመሆናቸውን ያህል በአዲስ አበባ የተካሄደው አንድ መድረክ ብቻውን በቂ አይሆንም። ስለዚህ የተካሄደው መድረክ በአዲስ አበባ ለሚኖሩ የትግራይ ተወላጆች በልዩ ልዩ ምክንያት ክልላቸውን እየለቀቁ ለመጡት በሀገርና በክልል ደረጃ ለተመዘገቡ የፖለቲካ ፓርቲዎች፣ ምሁራን፣ የሚዲያ ባለሙያዎች፣ ልዩ ልዩ የሲቪክ ማህበረሰቦችና ተቋማት በማወያየት ከነሱ የሚገኙትን አጀንዳዎችን፣ ሀሳቦች መውሰዱ እና ማካተቱ በጣም ወሳኝና ሊለመድ የሚገባ ሆኖ የትግራይ ህዝብ ቀዳሚ ችግሮችን ለመፍታት በትግራይ በውጭ ዲያስፖራ የትግራይ ማህበረሰብ ተመሳሳይ መድረኮች በመፍጠር ለዘላቂ መፍትሄዎች ማስቀመጥ እንደሚገባ በጽኑ እናምናለን። የተከበራችሁ አድማጭ ተመልካቾቻችን በዚህ ጉዳይ ላይ ያነሳነው አጀንዳ በዚሁ የሚያበቃ አይደለም። በሌላ ፕሮግራማችን እንደምንመለስበት ቃል እየገባን የዛሬን በዚሁ አበቃን። ቸር ያገናኘን። ይህ ሎሚ መልቲሚዲያ ነው። ሎሚ መልቲሚዲያ ወቅታዊ፣ ሀገራዊ፣ አህጉራዊና ዓለም አቀፋዊ ሁኔታዎችን በማህበራዊ፣ ኢኮኖሚያዊ፣ እምቅ የተፈጥሮና ሰው ሰራሽ ጸጋዎችን የሚመለከቱ ሀሳቦች የሚቀርቡበት ሚዲያ ነው። ሎሚ መልቲሚዲያ የህዝባችን ባህልና ታሪክን፣ ማንነትና ጥበባዊ ጀግንነትን የሚመለከቱ ዝግጅቶች የሚቀርቡበትና የእስከዛሬዎቹ ጥረቶቻችንን ዳሰን ስለነገው ብሩህ ተስፋችን የምንወያይበት መድረክ ነው። ሎሚ መልቲሚዲያ ለማህበረሰባዊ ለውጥና ኢኮኖሚያዊ እድገት ቅድሚያ ለሚሰጡ ሀሳቦች የላቀ ክብር ሰጥቶ ያስተናግዳል። ስለዚህ ይምጡ፣ በጋራ እንስራ። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ሎሚ ቴሌቪዥን